የግሪን ፊውቸር አፍሪካ ፕሮጀክት ለአፋር ወጣቶች የሥራ ፈጠራ ዕድሎችን አስተዋውቋል። አብዱ መሐመድ ዝርዝር አለው። ግሪን ፊውቸር አፍሪካ በ2017 ዓመተ ምህረት ጀምሮ በጀስቲስ ሚዲያና በብሪቲሽ ኤምባሲና በተለያዩ አጋር አካላት ትብብር ወጣቶች ለአካባቢ ጥበቃ ተስማሚ የሆኑ የአግሮ ፕሮሰሲንግና አካባቢ ጥበቃን ተያያዥ ግብርና ልማት ሴክተሩ ላይ በንቃት እንዲሳተፍ የሚደገፍ ፈጠራዎች የሚያበረታታ ፕሮጀክት ነው። ወጣቶች ኢኮ ፍሬንድሊ ወይም አካባቢን የማይጎዱ ወይም የአካባቢ ብክለት የሚያስቀሩ የንግድ ዘርፎች ላይ ለተሰማሩ ወጣቶች ለተሻለ ውጤት እንዲበቁ የሚረዳ የስልጠና ቴክኖሎጂና ገንዘብ ድጋፍ የሚያደርግም ነው። ድርጅቱ በ2018 ዓመተ ምህረት ለሁለተኛው ምዕራፍ ለሚያካሂደው ሀገር አቀፍ የሥራ ፈጠራ ፕሮጀክት እስከ 2000 የሚደርሱ አመልካቾች እንደሚሳተፉ ይጠበቃል። የአፋር ክልል ወጣቶቹም በውድድሩ ተሳታፊ በመሆኑ አርብቶ አደር ወጣቶች የራሳቸውን አቅም የሚያሳዩበትና ተወዳዳሪ የሚሆኑበት ሁኔታ ለማስተዋወቅ ያለመ ወርክሾፕ ከሰመራ ዩኒቨርሲቲ ጋር በመተባበር ተካሂደዋል። በመድረኩም የተገኙት የምርምርና ፕሮጀክት ጉዳዮች ዓለም አቀፋዊነትና አጋርነት አስተባባሪ ዶክተር ሁሴን ኢድሪስ ወርክሾፕ ዓላማን በተመለከተ እንደሚከተለው አብራርቷል። ታመሳ ሚገዳ ሄነ እንዳኔቲ አይዲያ ባሃና ሎኑ ሄነ ማብላ ዳዮሳና ፕሮፖዛል ዳዮሴኒ ኩድርለሃ ፕሮፖዛል አላ ፋንድ ከን ይሄኔ ወጣቶች ያላቸውን ሀሳብና ፕሮፖዛል በማቅረብ የተሻለ ሀሳብ ፈጠራ ያለው ወጣት በመወዳደር አስፈላጊውን የፋይናንስ ድጋፍ የሚደረግለት ይሆናል። የአርብቶ አደር ማህበረሰብ ወጣቱ በዚሁ እድል ላይ በመሳተፍ ያላቸውን የፈጠራ ሀሳብ በማቅረብ የተሻለ ስልጠና እንዲያገኙ ከወዲሁ ዝግጅት ማድረግ ይጠበቅባቸዋል። የጀስቲስ ሚዲያ ተወካይ አቶ ሳሙኤል አስፋው ከአጠቃላይ ተወዳዳሪዎች ውስጥ 100 አሸናፊ ወጣቶች ሙሉ ስልጠና እንደሚያገኙ ጠቁመው ከነዚህ 100 አሸናፊዎች ውስጥ ምርጥ 10 አሸናፊዎች የተለያዩ ስልጠናና ፋይናንስ ድጋፍን ጨምሮ የተለያዩ ሽልማቶች ያገኛሉ ብለዋል። ጀስቲስ ሚዲያ ህግ ላይ የተመሰረተ ሚዲያ ቢሆንም ግን አካባቢ ጥበቃና ሴቶችን በተመለከተና የተለያዩ ስራዎች እንሰራለን። እኛ ከእንግሊዝ ኤምባሲና ከብሪቲሽ ካውንስል ጋር በመሆን ግሪን ፊውቸር አፍሪካ የሚባል ፕሮጀክት አምና ፈጠርን ማለት ነው። ግሪን ፊውቸር አፍሪካ አምና የፈጠርነው ፕሮግራም ምንድነው? አካባቢን የማይጎዱ ቢዝነስ ላይ የተሰማሩ እንደ ሪሳይክል ዌስት ማኔጅመንት የተያያዙ ነገሮችን እነሱን በተመለከተ የሚሰሩ ወጣቶችን አቅም የመገንባት ወይም ደግሞ ስራ ጀማሪዎችን የማበረታታት እና አብዛኞቹ ሰልጣኞች ፌል የሚያደርጉበት ምክንያቶችን ለይተን እዛ ላይ የአቅም ግንባታ ትሬኒንግ በመስጠት እሱ የሚጠቀሙበትን ሁኔታ ነው የፈጠርነው ማለት ነው። በባለፈው ዓመት 10 ሰው ነበር ያሰለጠነው። ከ10ሩ 3ቱን ሰዎች ለእያንዳንዳቸው 150 ሺህ ሽልማት እንዲያገኙ አድርገናል። ከነሱ ውስጥም በገንዘብም ሳይሆን በማሽን ይቀየርልን ያሉትንም ቀይረናል። ለምሳሌ እሳቸው ሚስተር ዴቪድ እየተናገሩ እንደነበረው አንደኛው ሰልጣኝ ሂዝ ፍሮም አፋር ከዚህ ከእናንተው አካባቢ የወጣ ልጅ ነው። ይሄ ፕሮሶፒስ ወይም በተለምዶ ወያኔ ቅጠል የሚባለውን በመፍጨት ብሎኬት በመስራት ከዛ ከኢትዮጵያ አእምሯዊ ንብረት ተቋም ፓተንት ወይም ይሄ አእምሯዊ ፈጠራው ያንተ ነው ተብሎ የተሸለመ ወጣት አለ። ስለዚህ አንደኛው አሸናፊ እሱ ነው። በዚሁ ሀገር አቀፍ ውድድር የክልሉ ወጣቶች ተሳትፎ እንዲያድጉና ተጠቃሚ እንዲሆን ጥሪ ቀርበዋል።